ከዓመታት በኋላ የመጣ ስሙም አብርሃም ነበር። ንጉሥም አልነበረም፣ ተዋጊ እንጂ። እናም ጥሪ ደረሰው። አቅጣጫም አልነበረውም፣ ወዴት እንደሆነም አያውቀው። በ75 ዓመቱ አብርሃም ምርጫን መረጠ። ቤተሰባዊነትን፣ ምቾትና ድሎትን አልሻም አለ። ቀላልም አልነበረም። ቀን ፀሐዩ፣ ማታ ብርዱ ይፈራረቁበት ነበር። አብርሃምም እግዚአብሔርን አጥብቆ ፈለገ። ተራራውንም፣ እሳቱንም፣ ነፋሱንም፣ ወንዙንም አየ። በስተመጨረሻም እግዚአብሔር ፀሐይን ተመልከት አለው። በፀሐይም ተገለጠለት፣ አናገረው። ጥበቃውንም ቀጠለ እስከ የእድል እጣ ፈንታ እስኪያገኝ ድረስ። ከዚያም የእድሉ ልጅ ተወለደለት። እምነትን ከመረዳት በኋላ አብርሃም ቀስ በቀስ የሞሪያምን ተራራ ወጣ። እድል መውደድን በማጣት አልነበረም፣ እምነትን ማመን የተራራውን ገጽታ እስከ መቀየር እንጂ። ከጊዜም በኋላ ሁሉም ዓለም አብርሃም የእድል አባት መሆኑን አረጋገጠ። የአብርሃም ታሪክ ብቻ አልነበረም፣ መስታወት እንጂ። ሁላችንም ያልታወቀ መንገድ ላይ የምንተያይበት። ቀጣዩ እድል ምንድን ነው? ልክ እንደ አብርሃም ሙሉ ማለፊያውን ባታገኘውም የመጀመሪያውን ደረጃ መቀበል አለብህ። የተአምሩ ልጅ አደገ፣ ይስሐቅ። የቃል ኪዳኑን ልጅ እግዚአብሔር የመኖር እርግጠኝነትን አስከተሉ። አብርሃምም ከጊዜያት በኋላ ሞተ። የታላቁ አባት ጥላ ስሜቱ ከሙቀቱ በላይ ሆነ። ይስሐቅም ከርብቃ ጋር ግንኙነት ጀመረ። እጣ ፈንታም መቀራረብን አስገኘለት። ርብቃም 2 መንቶች አስገኘችለት፣ ያዕቆብና ኤሳው። 2 ጎሳዎች ከእናታቸው ማኅፀን ጀምሮ የሚታገሉ። የይስሐቅ ታሪክ ከአብርሃም የበለጠ ነበር። የቃል ኪዳኑ መሬት ላይ ያተኮረ ነበር። ይስሐቅንም አለው፣ እኔ ካንተ ጋር ነኝ። አንድ ሰው ከእግዚአብሔር ጋር የተፋለመ፣ ወደ አዲሱ ስሙም የሄደ። ይሄ የያዕቆብ የለውጡ ታሪክ ነው። የአብርሃም የልጅ ልጅ፣ የይስሐቅ ልጅ፣ የመንታው ኤሳው ወንድም። በሆዴ ውስጥ የምን ውካታ ነው ስትል ርብቃ፣ እግዚአብሔርም 2 ነገዶች በማኅፀንሽ ውስጥ ስላሉ ነው አላት። ኤሳው አዳኝ ነው። ያዕቆብ በሰራው ምግብ ብኩርናውን የሸጠ፣ በእናቱ ዘዴ ምርቃቱን ለያዕቆብ የሰጠው። ያዕቆብም ሸሸ። በመንገዱ ላይ በሎዛ ሕልምን አለመ። ለፍቅር ሲል የ7 ዓመት ልፋት፣ የላባ ማታለል፣ እንደገና 7 ዓመት የባርነት ኑሮ። የኤሳው እንደገና ከ400 ሰዎች ጋር መምጣት፣ የያዕቆብ መሸሽ። በስተመጨረሻ በይቅርታ ተላለፉ። የያዕቆብ ታሪክ ብቻ አይደለም፣ የለውጥ አካል እንጂ። ያንተ ያለፈው ነገር ያውን ማንነትህን አይገልጽም። የአብርሃም ጀግንነት፣ የይስሐቅ ጽናት፣ የያዕቆብ ለውጥ ትውልዱን ወለደ።